ሰላም ተማሪዎች ዛሬ የፍሬሽማን ኮርስን በጅማ ዩኒቨርሲቲ ተዘጋጅቶ የቀረበላችሁን የሳይኮሎጂ ትምህርት አብረን እንማራለን። definitions and concepts of psychology ከሚለው እንጀምራለን። psychology is composed of two Greek words እነሱም psyche and logos የሚለው ነው። psyche ማለት soul, mind, consciousness ማለት ሲሆን logos ማለት ደግሞ study, knowledge or science ማለት ነው። ሳይኪ ማለት ነፍስ አእምሮ ወይም ኮንሺየስነስ ንቃተ ህሊና እንደምንለው ንቃት ማለት ነው። ኮንሺየስ ማለት ሎገስ ማለት ደግሞ ስተዲ ናውሌጅ ኦር ሳይንስ ማለት ነው። Thus for those ancient Greek philosophers psychology was defined as the study of mind or soul. ስለዚህ ለየድሮ ሳይኮሎጂስቶች ወይም ደግሞ ለድሮ ግሪክ ፊሎሶፈሮች ሳይኮሎጂ ማለት የአእምሮ ደግሞ የነፍስ ጥናት ማለት ነው። ሳይንቲፊክሊ ደግሞ ስናየው ደግሞ በሳይንሳዊ መንገድ ስናየው ሳይኮሎጂ is defined as scientific study of behavior and mental process of both humans and animals. ሳይንቲፊክ ስተዲ ወይም ደግሞ ሳይንሳዊ ጥናት ስለ ሰው አእምሮ ደግሞ ወይም ደግሞ ሜንታል ፕሮሰስ ጥናት ማለት ነው። ሳይኮሎጂ ስተዲስ ቢሄቪየር ሳይኮሎጂ ሁለት አይነቶች ቢሄቪየርን ያጠናል። ኦቨርት ቢሄቪየርስ እና ከቨርት ቢሄቪየርስ የምንላቸው ማለት ነው። ኦቨርት ቢሄቪየርስ የምንላቸው observed and measured directly ይሄ ኦቨርት ቢሄቪየር የምንላቸው በአይናችን ማየት የምንችልና ሜጀር ማድረግ የምንችላቸው ነገሮች አሁን ለምሳሌ የሆነ ሰው ፊሊንጉን ሲያሳይ ቁጣውን እንዴቱን ሲያሳይ የሚያሳያቸው አክሽኖች ኦቨርት ቢሄቪየር ይባላሉ። ሌላኛው ከቨርት ቢሄቪየርስ ይባላሉ። እነዚህ ከቨርት ቢሄቪየርስ የምንላቸው mind or mental process such as feeling, attitude, thought ሀሳብ፣ ጭንቀት፣ ስሜት የምንላቸው እነዚህ ከቨርት ቢሄቪየርስ በግልጽ መታየት የማይችሉ ቢሄቪየሮችን ከቨርት ቢሄቪየር እንላቸዋለን። Unlike other behavioral sciences, psychology exclusively studies individual behavior and covers a wide range of behaviors. ከሌሎች ሳይንሶች ሳይኮሎጂ ለየት ባለ መልኩ ስለ ኢንዲቪጁዋል ቢሄቪየር ደግሞ ወይም ስለ ነጠላ ሰው ባህሪና ምንነት ያጠናል። ሌላኛው behavior in its broader sense አለው ሳይኮሎጂ ስለ ሞተር አክቲቪቲስ ያጠናል። ሞተር አክቲቪቲስ ማለት walking or speaking የምናደርገው የምንራመደው የምናወራው ነገር ሞተር አክቲቪቲስ ይባላል። ኮግኒቲቭ አክቲቪቲስ የምንላቸው ደግሞ አእምሯዊ የሆኑ ነገሮችን ነው። መረዳት፣ ማስታወስ፣ ማሰብ፣ ሪዝን አውት ማድረግ ደግሞ ኮግኒቲቭ አክቲቪቲስ እንላቸዋለን። ሌላኛው ኢሞሽናል አክቲቪቲስ ፊሊንግ ሃፒ፣ ሳድ፣ ሃንግሪ፣ አፍሬድ እነዚህ ኢሞሽናችንን የምናሳይበት የሳይኮሎጂ አካል ነው። ቢሄቪየር ኢዝ ቦዝ ሜንታል ኤንድ ባድሊ ቢሄቪየር ስንል ይሄ ቢሄቪየር በሁለት መንገድ ማሳየት እንችላለን። አንደኛ ሜንታል ቢሄቪየር ይባላል። በአእምሯችን የራሳችን የሆነ ማንነትና መገለጫ አለን። ሌላኛው ደግሞ በቦዲሊ የምናሳያቸው አክሽኖች ወይም ተግባሮች እነዚህ ቦዲሊ እንላቸዋለን ማለት ነው። ሳይኮሎጂ ሳይንስ ነው አርት ነው ይላል እዚህ ጋር። ሳይኮሎጂ በሁለት መንገድ መታየት ይችላል። ሳይኮሎጂ can be defined as a science plus as an art. Psychologists like any other scientists ኤክስፐሪመንት ይሰራሉ፣ ሳይንቲፊክ ፕሮሲጀር ይከተላሉ እና ፕሮብሌም ምን ያደርጋሉ? ሶልቭ ያደርጋሉ። ሌላኛው ደግሞ ሳይኮሎጂ ኢዝ አርት ስንል ሳይኮሎጂ ምን ላይ ፎከስ ያደርጋል? አፕሊኬሽን ኦፍ ሳይንስ ላይ ፎከስ ያደርጋል። ፕሪቨንት ኤንድ ኮንትሮል ሂውመን ፕሮብሌምስ which is making life from most to easy ማለት ነው። ነገሮችን ማቅለል እንደማለት ነው። እና ብዙ ጊዜ የማይቀረው እና በጣም በሳይኮሎጂ የሚወደው አራት ጎል አለ። አራት ወይም ደግሞ four goals of psychology እነዚህ አራት ግዴታ መያዝ ያለባቸው ጎል። የመጀመሪያው ጎል describing እንላለን። describing ሳይኮሎጂ ምን ያደርጋል? giving clear picture about the phenomena or telling about what something is like ዲስክራይብ ያደርጋል። ነገሮች ምን እንደሚመስሉ ምን እንደሚያደርጉ ክሊር ፒክቸር ይሰጣል ማለት ነው። ሌላኛው ነገር ደግሞ ኤክስፕሌኒንግ እንለዋለን። ይሄ ኤክስፕሌኒንግ የምንለው it's all about suggesting possible reason why the behavior happened. ኤክስፕሌን ያደርጋል ነገሮች ለምን እንደተፈጠሩ፣ ነገሮች ለምን እንደሚፈጠሩ ኤክስፕሌን ያደርጋል ማለት ነው። ሌላኛው ፕሪዲክቲንግ እንለዋለን።
predict ማለት once we know what happens and why it happens we can begin to speculate or predict what will happen in the future የሆነ ነገር ለምን እንደሚፈጠርና ለምን እንደተፈጠረ እንዳለ ፕሪዲክት ያደርጋል ከነባራዊ ሁኔታ በመነሳት ወይም ደግሞ አሁን ካለንበት ነገሮች በመነሳት ምን ሊፈጠር እንደሚችል መገመት ይችላል ማለት ነው። ሌላኛው የመጨረሻ ጎልስ ኦፍ ሳይኮሎጂ ኮንትሮሊንግ ነው። ብዙ ጊዜ ሰምታችሁ ሊሆን ይችላል ሳይኮሎጂካሊ ይሄ ነገር ሮንግ ነው ሳይኮሎጂካሊ ራይት ነው እና ሳይኮሎጂ የሰውን ባህሪ የሰውን ማንነት ማኒፕሌት እንደ ማኒፕሌሽን ልንጠቀመው እንችላለን። ይህ ኮንትሮሊንግ ስንል በጣም በሪል ላይፍ ላይ አፕላይ የሚደረግና የሚሰራ ነው። is the last but the most goal of psychology and refers to helping, limiting, influencing and changing the behavior አሁን ለምሳሌ የሆነ የሳይኮሎጂስት እርዳታ የሚያስፈልጋቸው ሰዎች አሉ ትራውማ የደረሰባቸው ጉዳት የደረሰባቸው ሳይኮሎጂስቶችን ያማክራሉ ይሄም ማለት የአእምሮ ወይም ደግሞ የስነ አእምሮ እገዛ የሚያስፈልጋቸው ሰዎች ካሉ የሳይኮሎጂስቶች እገዛ ያስፈልጋቸዋል ማለት ነው። ሌላኛው ደግሞ ሂስቶሪካል ሩትስ ኦፍ ሳይኮሎጂ ማለት ይሄ የሳይኮሎጂ አመጣጡን የሚገልጽ ነው። Psychology as a science was established by William Wundt in 1879. Psychology and the science ለመጀመሪያ ጊዜ የተቋቋመው በ1879 በዊሊያም ውንድት የምንለው ሰው ነው ማለት ነው። He was the first man to establish the first psychological laboratory. የመጀመሪያው ሰው የሳይኮሎጂ ላቦራቶሪ ያቋቋመው ሰው ዊሊያም ውንድት እንለዋለን። Psychology begins as a science of mental life. የሳይኮሎጂ ጥናት ጀመረው as a science of what? mental life ነው ማለት ነው። ስለ አእምሮ ህይወት ስለ አእምሮአዊ ነገር እንደዛ ነው ጀመረው። Wundt saw psychology as study of conscious experience or understanding mental behavior process focusing on inner sensation, feeling and thoughts. እነዚህ ምታቸው እንዳሉት የሂስቶሪካል ሩትስ ኦፍ ሳይኮሎጂ ሲሆን አሁን ዊሊያም ውንድት did through introspection ዊሊያም ውንድት ኤክስፐሪመንቱን ሲሰራ through introspection ማለት asking the person to describe what was going on in his or in her mind introspection ማለት በቀላሉ ሰው መጠየቅ ነው። አሁን ለምሳሌ የሆነ ሰው ሄዳችሁ ምንድነው በጭንቅላት ወይም በአእምሮ ምን እያሰብክ ነው ብለን ብንጠይቀው ይሄ ኢንትሮስፔክሽን እንለዋለን። እስከ 1920 ድረስ ሳይኮሎጂ remained as a science of mental life እስከ 1920 ድረስ እንደ ሜንታል ላይፍ ነው ሳይኮሎጂ የቆየው። ነገር ግን ከ1920 እስከ 1960 ሳይኮሎጂ ምን ሆነ refined as the science of men observable and measurable behavior ሳይኮሎጂ ከሜንታል ላይፍ ወደ ምን ተላለፈ ወደ observable and measurable behavior ማለት ነው። እሱም በማን ሆነ በአሜሪካን ሳይኮሎጂስት ዋትሰን በሚባል ሰው ማለት ነው። After 1960 psychology considered studying both mental process and outer behavior እስከ 1960 ድረስ ሳይኮሎጂ እንደምንድን ነበር የሚታየው እንደ ሜንታል ፕሮሰስ እና እንደ outer behaviorን የሚያጠና እንደሱ ዲሲፕሊን ነበር የሚታየው ማለት ነው። one of the biggest issues የምንለው ነገር አለ። One of the biggest issue was the humans affected more by internal ወይም ደግሞ mind consciousness or unconsciousness or external influence ማለትም social physical environment ማለት ነው። ኢሹ የነበረው ሰዎች affected የሆኑት በውስጣዊ በአእምሮአዊ ነገር ነው ወይስ በኤክስተርናል ኢንቫይሮንመንት የምንላቸው ኤክስተርናል ኢንፍሉዌንስ አሁን ማህበረሰብ ሊሆን ይችላል ፊዚካል ላይ ያሉ ኢንቫይሮንመንት ዌዘር ኮንዲሽን ሊሆን ይችላል የሰው ቢሄቪየር በምንድነው አፌክትድ የሚሆነው ነበር ቢግ ኢሹ የነበረው። Due to those controversies fundamental question about what psychology studies were raised and a school of thought were emerged ለነዚህ አለመግባባት ሲባል ስኩል ኦፍ ቶት የምንላቸው ኢመርጅ ማድረግ ችሏል። ቢብሊ ስኩል ኦፍ ሳይኮሎጂ ነው አሁን ያላቸውን ስኩል ኦፍ ሳይኮሎጂ የምንላቸው የመጀመሪያ ስኩል ኦፍ ሳይኮሎጂ ስትራክቸራሊዝም እንለዋለን።
የስትራክቸራሊዝም ማለት ሳይኮሎጂ ስተዲስ አባውት ስትራክቸር ኦር ኤሌመንትስ ኦፍ ማይንድ ሳይኮሎጂ ያጠናል ብሎ የሚያስበው ስለ ስትራክቸር ስለ ማይንድ ስለ አእምሮ አወቃቀር ወይም ስለ አእምሮ ውቅር ያጠናል ብሎ የሚያስቡት የአእምሮ ውቅር ማለት ስትራክቸሩ ሊሆን ይችላል ስለ ሜንታል የሰውነት አእምሮ ላይ ያሉ ነገሮች ማለት ነው። ይሄም የተገኘው በዊሊያም ውንድት ነው ፋውንደር ኦፍ ሞደርን ሳይኮሎጂ ይሄም ዋናው ሰው ነው ፋውንደር ኦፍ ሞደርን ሳይኮሎጂ የምንለው ዊሊያም ውንድት ነው is the father and the co-founder of modern psychology he saw psychology as study of conscious experience he did this through introspection ቀደም እንዳለው asking the person to describe what is he doing analyzing the mental experience into three basic mental elements እነዚህ ሜንታል ኤክስፒሪየንስስ የምንላቸው ደግሞ እነዚህ አእምሮ ውስጥ የሚፈጠሩ ነገሮችን በሶስት መከፋፈል ችሏል። ይሄ ኢሜጅስ አለ፣ ፊሊንግ አለ እና ሴንሴሽን ምንለው አለ። እነዚህ በሶስት ከፍሎ እንደ ቤዚክ ሜንታል ኤሌመንትስ ብዙ ጊዜ ይጠይቃል። what are the basic mental elements ተብሎ ይጠይቃል። እነዚህ ከተጠየቃችሁ መንብራችሁ ትመልሳላችሁ። images, feeling and sensation are basic ሜንታል ኤሌመንትስ እንላቸዋለን ማለት ነው። ሁለተኛው ፋንክሽናሊዝም ነው። ፋንክሽናሊዝም በማን ተገኘ? በዊሊያም ጄምስ የተገኘ ነው። ዊሊያም ጄምስም እንደሚያስበው ሳይኮሎጂ ስተዲስ አባውት the function of mind ስለ አእምሮ ጥቅም ነው። how the mind allows people to function in the real world, how people work, how people play እንዴት ሰዎች ነገሮችን ይረዳሉ፣ እንዴት ይጫወታሉ። በአጠቃላይ አእምሮ እንዴት ነው የሚሰራውን ኮንሴፕት ያመጣው ዊሊያም ጄምስ ነው which is functionalism ማለት ነው። examining human minds in terms of structural elements and function ሌላኛው ስኩል ኦፍ ቶት ጌስታልት ሳይኮሎጂ እንለዋለን። የጌስታልት ሳይኮሎጂ በማክስ ወርትመር የተገኘ ሲሆን who studies about sensation and perception ስለ ሴንስ እና ስለ ፐርሴፕት ስለ መረዳት እና ፊል ስለማድረግ ሴንሴሽን ያጠና ማክስ ወርትመር ይባላል። ጌስታልት ጉድ ፊገር ኦፍ ሳይኮሎጂ ወይም ደግሞ ሳይኮሎጂ should study about the whole mind የጌስታልት ሳይኮሎጂ ኮንሴፕት ወይም በማክስ ወርትመር ዲፋይን የተደረገ ኮንሴፕት ሳይኮሎጂ ስለ ሆል ማይንድ ማጥናት አለበት ወይም ደግሞ ስለ ሙሉ አእምሮ አጠቃሎ መያዝ አለበት ማለት ነው። ጌስታልት ideas are now part of the study cognitive psychology አለ field focusing not only on perception ብቻ ላይ ፎከስ ማድረግ ሳይሆን ስለ ምን ላይ ፎከስ ያደርጋል? ስለ learning ስለ memory ስለ thoughts እነዚህን የመሳሰሉ ነገሮችን ያጠናል ማለት ነው። instead of considering separate parts of that makes thinking ጌስታልት ሳይኮሎጂ ምን አደረጉ? ለያይቶ ስለ ፊሊንግ ስለ ስትራክቸር ኦፍ ማይንድ ብቻ ከማጥናት ስለ the whole concept of ጌስታልት ሳይኮሎጂ whole ማለት ነው። Human beings and other animals perceive the external world as an organized pattern, not as individual sensation. የሰው ልጅ ነገሮችን የሚረዳው ነጣጥሎ ሳይሆን እንደ ኦርጋናይዝድ ፓተርን አድርጎ ነው። the motto of Gestalt psychology ወይም ደግሞ የጌስታልት ሳይኮሎጂ ሞቶ ምን ይላል? the world is greater than the sum of its parts እቺን መያዝ አለባቸው። ብዙ ጊዜ ፈተና ላይ ይወጣሉ። ስፔሻሊ ጂማ ዩኒቨርሲቲ እና አዲስ አበባ ዩኒቨርሲቲ ከሆናችሁ እና ጥያቄ ይመጣሉ። the motto of Gestalt psychology is the world is greater than the sum of its parts ማለት ነው። ምን ማለት ነው? behavior should be studied as a whole than separate incidents ቀደም እንዳልነው ማለት ነው። mind should be taught as a result of the whole pattern, sensory activity and the relationship and organization within their pattern. ሌላኛው behaviorism ነው። ይሄ behaviorism በማን ተገኘ? በዋትሰን ምንለው ሰው በሱ ነው የተገኘው። ዋትሰን እንዴት ያስባል? psychology should study not subjective behavior rather observable and measurable behavior ሳይኮሎጂ ስለ subjective behavior ሳይሆን በአይን የሚታዩ observable እና measurable የሆኑ behaviorዎችን ማጥናት አለበት ብሎ ነው የሚያስበው። the behaviorists እንለዋለን። ይሄን አይዲያ የሚከተሉ ሰዎች the behaviorists እንላቸዋለን። also stressed the importance of the environment in shaping an individual behavior
ስለ ኢንቫይሮንመንት ተጽዕኖ የአንድን ባህሪ የአንድን ግለሰብ ባህሪ እንዴት አድርጎ ተጽዕኖ ያሳድራል የሚለውንም ያጠናል ማለት ነው። ሌላኛው ሳይኮአናላይሲስ የምንላቸው ነው። ሳይኮአናላይሲስ በማን ነው የተገኘው? ሲግመንድ ፍሬድ በሚባል ሰው ነው የተገኘው። የሳይኮአናሊሲስ ኮንሴፕት ደግሞ የመጀመሪያው psychology studies about the components of unconscious part of human mind ሳይኮሎጂ የሚያጠናው ሳናውቀው ወይም ሳንረዳው እኛ አእምሯችን ድንገት ሳያስበው unconsciously ስለሚፈጠሩ ነገሮች እና believe that behavior is determined by powerful inner forces ውስጣዊ ግፊት ወይም ደግሞ ውስጣዊ ፎርስ አለ የሆነ ሰውን behavior determine በማድረግ ላይ የሚለው ኮንሴፕት ነው። assumed that the person or people repress some of their behaviors which in turn causes personal disturbance እነዚህ በውስጣዊ የምናግዳቸው ወይም ደግሞ በውስጣችን የምንይዛቸው behaviors አንዳንድ ጊዜ personal disturbance ወይም ደግሞ ግጭቶችን ይፈጥራሉ። ለምሳሌ physical illness of his patient didn't have medical or bodily causes አንዳንድ ፊዚካል ኢልነስ ምንላቸው አሉ። አሁን የሆነ ሰው ምንም ሳይሆን ምንም አደጋ ሳይደርስበት ጉዳት ደረሰበት ሲባል ሰምታችሁ ሊሆን ይችላል። ይሄ ጉዳት ሁሌ የሚደርሰው ዳይሬክት በግጭት በሆነ ኮንታክት ያለው ነገር ሳይሆን በሜዲካል አንዳንዴ በሜዲካል ቦዲስ ነን ፊዚካል ኦር ኢሞሽናል በኢሞሽን ወይ ደግሞ አእምሯችን ውስጥ በሚፈጠሩ ነገሮች ብቻ አንዳንድ ፊዚካል ኢልነሶች ሊፈጠሩ ይችላል የሚለውን ኮንሴፕት ነው የሚያስረዳው። The unconsciousness, which is the subject matter of psychoanalysis, contains hidden wishes, passions, guilty secrets, unspeakable yearning እንደምንላቸው unconscious ሳንረዳቸው ወይም ደግሞ ዳይሬክት ሳናወጣቸው አሁን ለምሳሌ የሆነ ሰው ዊሽ ጥፋተኝነት ስሜት ሲሰማው ሚስጥሩን በጭንቅላት ውስጥ ደብቆ የሚይዘውና አውጥቶ የማይናገራቸው ነገሮች ሲሆኑ ማለት ነው። ሌላኛው ፓርት 2 ላይ የምናየው the modern perspective of psychology የሚለውን በቀጣይ ፓርት እናያለን።